ስንወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው የምንሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። መጽሐፋቸው የእድሜን ገደብ ነግሮ አይነግራቸውም። ሲቃወሙ እኮ አሁን መነሻቸው ምን እንደሆነ አይታወቅም። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲል እንዴት አያገቡም በል። ሰው እንዳመጣጡና መልስ ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲል ማን የገደበው? መጽሐፍ ላይ ካለ አውታሳየኝ በል። ሊያሳየህም አይችልም። አንድ ሁለት ቢኖርም ጉዳያችን አይደለም፣ የነሱ መጽሐፍ አይደለም እኛን የሚመራል። ወደኛ መጽሐፍ ደግሞ መጥቶ ወይ ከቁርአን ወይ ከሐዲስ የ9 ዓመት ሴት አታግቡ ስለሚል ብሎ እንዳይጠይቀህ ይሄንን ያመጣበት የለም። ምንድነው ታዲያ መነሻው? ባህል ነው ካለህ ደግሞ የማን ባህል? አይሻ ምንድነች? ጎጃሜ ነች አይደለም፣ አረብ ነች አይደል? ሐታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው፣ በመዲናው ባህል ነው። በባህሉ ደግሞ ኢንካር እንደሌለው ሁለት ማስረጃ አለ። ከሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ? ነበር። ለምን? ባህሉ የተፈቀደ ነው በዛ እድሜ ላይ። አንድ ሁለተኛስ ባገኙት ቀዳዳ ሁሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢንካር ለማድረግ ለማውገዝ የሚጠባበቁ የነበሩ ሙሽሪኮች ብቻ እንዴት በዝምታለ ጥያቄ ምልክቱ ስለመክተት ለምን አልተራወጡ? በማህበረሰቡ የታወቀ የተለመደ ነገር ነው። ከምን ተነስታችሁ ታዲያ እናንተ የምትቃወሙት? እንዲሁ ሹባሃት ከፈጠረ እኛ ዓላማና ግባችን ጥያቄ ፈጥሮብን ከእናንተ መልስ ለመፈለግና ያ ሳይሆን አንተ አእምሮ ላይ ብዥታ አለቀ በቃ። ይሄ ነው እኮ የሚፈልገው እንጂ ትክክለኛ መልስ ከሰጠኝ እኔ አምናለሁ አይደለም። ያ አላህ ሂዳያ ለሰጠው ብቻ ነው። ስለዚህ አንተ የምትሸማቀቅበት ምክንያቱ ምንድን ነው? ሌላው ደግሞ በእነሱ መጽሐፍ ጠይቃቸው። አንተ እሳቸው የ9 ዓመት ሴት ስላገቡ ነው ዚና ስለሰሩ አይደለም። ስላገቡ ነብይነታቸው ከበደ አይደል? ከማግባትና ከዝሙት የቱ ነው የሚከፋው? የቱ ይከፋል? ግን በአንተ መጽሐፍ ውስጥ ነብይ ነው ብለህ ያመንከው ሴት አስገድዶ ገብተዋል። ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባም። ለምን? ማን ካለ ዳውድ ዓለይሂ ሰላም አላህ ብረትን ያለዘበለት አዋፋት አብሮ እንዲዘምሩ ያደረገለት ታላቁ ነቢይ የሰው ሚስት አስገድዶ ደፍሯል። መጥፈር ብቻ አይደለም፣ በእጅ አዙር ባለቤትየውን ማርገዟን ሲያው ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነቢይ ይሄን ይሰራል የሚል ጥያቄ አያነሱም። አይ ወደ እግዚአብሔር እኮ ንስሐ ገብቷል ይለዋል። እኛ ስለ ንስሐና ስለ ተውባ አልጠየቅንም። ነቢይ እንዴት ይሄን ይሰራል? ሰው አይደለም እንዴት አይሰራም ማለት? አሃ የ9 ዓመት ሴት ግን አያገባም ነቢይ። ሴት ግን አስገድዶ መለያየት ይችላል። ሊዳፈር ጋር ካሉ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ ወደ ታች ጉዳዩ ከቁጥር 4 ነው የሚጀምረው። በዚህ ሁለተኛ ሳሙኤል 11ኛ ምዕራፍ ላይ በግልጽ ለዛውም እኮ ከእንትኑ ሲነሳ ሲመላለስ በሰገነቱ በትዳር ውስጥ የሆነ ሁሉ ተነገራት። ያ ኦሪዮ ደግሞ ከሱ ወታደሮች አንዱ የሱ ወታደር ተመልከቱ። እንግዲህ በትዳር ዓለም ቃል ኪዳን ውስጥ ያገባች መሆኗን ሰማ። አስልኳ መጣት አብሯት ተኛ ይላል። ከዛ ሴቲቱ ሄዳ አርግዣለሁ ብላ ነችለት። አሁን የዚህን ጊዜ ነው ወታደሩን ጠራው ይላል። ያ ብቻ አልበቃው እኮ ኸምራ ጠጣው ይላል፣ አሰከረው። ከዛ ወደ ጦር ሜዳ ላከው፣ በሌሎች ወታደሮች በእጅ አዙር አስገደለው። አያችሁ ነብይ የሚሰራ ነው። ሰው ነው ሊሳሳት ይችላል። ዋናው ንስሐ መግባቱ ነው ይባላል። ከዛ በኋላ ስናደረገ እርሱ ሚስቱ ወደ ቤቷ መጣት። የዛኔ ነው ነብዩ ናታንን እግዚአብሔር ወደ ዳዊት ላከውና በምሳሌ ነግረዋል። አንድ ሰው እንዲነበር 99 በግ እያለ ይቀጥላል። ኋላ ላይ ዳዊት በዛ ሰው ተቆጥቶ እንዴት የዛ ሰው የዳሁን አንድ በግ ይወስዳል 99 በግ እያለው እንግዳ ስለመጣብኝ ብሎ ሲል አንተ ከሆነ ስንት ሚስቶች አሉ እዚህ ጋር ያንዱን ሚስት መግደሉ ነው። የዛኔ ኃጢአተኛ ነኝ አጥፍቻለሁ ብሎ በእግዚአብሔር ፊት ንስሐ ገባ ይላል። እግዚአብሔርም አንተስ ንስሐ ገብተሃል እንዲህ ማጥቶን በአንተ ኃጢአት የተወለደው ልጅ ይሞታል ብሎ ልጁን ገደለ። አባት በሰራው ጥያቄያችን አሁን እዚህ ጋር ሳይሆን ዝሙት መስራቱ የከፋ ኃጢአት ከሆነ ይሄ ሳይከለክላቸው የዳዊትን ነብይነት ጥያቄ ምልክት ውስጥ ሳያስገቡ እንዴት ነብይ 9 ዓመት ሴት ያገባው? አሁን ዓላማቸው አሁን ከፈለጋ ሳይሆን እንደው አንተ ለጊዜው መልሶ ተዘጋጀም አልተዘጋጀሽ ሹባሃት ወጣች በቃ አለቀ። ይሄ የኢብሊስ ዓላማ ሲያስፈልጋቸው መጨረሻ ነብይነቱን ከተው ታዲያ ዳዊት ንጉስ እንጂ ማን ነብይ ነው አይደለም። ተመልከቱ ጀነና ነብይ አይደለም ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለበት ስለማን ነው የሚያወራው? ዳዊትም ነብይ በመሆኑ ነው ብሎ በግልጽ ቋንቋ ይናገራል። ምዕራፍ 2 ወደ ቁጥር 30 አካባቢ ላይ ዳዊት ነብይ መሆኑ። ስለዚህ ነብይ መሆኑ ከሰበተ እንዴት ዝሙት ይሰራል? ግን እንዴት የ9 ዓመት ሴት ያገባል? ግን የሁል ጊዜ አጀንዳ ነው የተፈለገው። አንተ ለጊዜው በቂ መልስ ካላገኘ ወይ ዝግጅት ካላረከበት እናሸማቅቃለን። ኢብሊስም እኮ ይሄው ነው ዓላማው እኮ። ማን ነው ሸውቂ አቡ ዘይፍ የሚባለው? አህመድ ሸውቂ አቡ ዘይፍ አልኢስላሙ ፊ ቀፈት ኢልኢትሃም
እስልምና በጥርጣሬ መረዱስ ብለው ሸክ ለመክተት ምዕራቡ ዓለም የሚያደርገውን ድርጊት በሆነ ምሳሌ ሲገልጹ አንድ ጊዜ ኢብሊስ አቢድ ጋር መጣ። ተመልከት፣ አቢድ ጋር መጥቶ ሰላምታ ከተቀያየው በኋላ ያ አቢድ በኢባዳ ተግባር ላይ ያለው ጠየቀው፣ ቁርአን ቀርተሃል ወይ? ወከይፈ ላ ወሁወ ከላሙላሂ ዐዘ ወጀል፣ እንዴት እንዴት ለኛለ የአላህ ቃል አይደል? እሱ ያልተቀራ ምን ይቀራል? እስቲ ከቀራ አሰማኝ አለ። ኢብሊስ መቅራት ጀመረ ይላል أعوذ بالله من الشيطان الرجيم يا أيها الذين آمنوا لا تقربوا الصلاة تنفسنا قال فويل للمصلين زمر ይሄን የቀራው ይሄን የቀራው ይገራልኝ ነው لا يكلف الله نفسا إلا وسعها الله ነፍስን ከችሎታው በላይ አያስገድዳትም አንተንስ አላህ ያጥፋል ለቀራቸው ሁለት ቁርአን አያ መሟያ ነበረው መሟያውን ስታጓድለው መልእክቱን አዛነፍከው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقربوا الصلاة صلاة ወላ ተቀረቡ ምን ታረጋው ነው ተመልከት ግን በምን ሁኔታ ላይ ሆነ ወአንቱም ሱካራ እቻም ተፈለገች ለምን መልስ የለውም ሳይሆን ይሄ ጉዳዩ ሹብሃት መፍጠር ከተቻለ ፈወይሉን ሊልሙሰሊን ወየውላቸው ለነዛ ለሰጋጆች ወይ ለሚባል ጀሃነም ተዘጋጀላቸው ሰለደ ጀሃነም ልትገባ ምን ያደርግልሃል ሰላም ግን ምን አይነት ሰጋጆች الذين هم عن صلاتهم ساهون ተብሎ የስግደቱ ሁኔታ ሊብራራ ነበር ስለዚህ ከፊት ወይ በኋላ ወይ ከመሃል እየቆረጡ ማቅረብ ወይ ደግሞ መልስ አለመፈለግ ዝም ብሎ ብሽታ መልከት ዋና ዓላማቸው ምንድነው አንዳንዱማ ጭራሽ ራሱን ማስታገሻ ያደርገዋል በእምነቱ ጥያቄ ተጠይቆ መልስ ያጣላቸው ሹብሃት ውስጥ የወደቀውን ብቻዬን ለምን ብሽታ ውስጥ ገባ አብረህ ግባ አይነት አካሄድ አንተም ብሽ ይገልብህ ሌላ ምንም አይደለም ዓላማና ግን ዋናው ነገር ሁሉም ሰው አይደለምና አንዴ ጥያቄው አየር ላይ ከተበተነ በህዝብ ጆሮ ከገባ ሙስሊም ደግሞ በገባው ልክ ምላሽ መስጠት ነው ከዛ በኋላ እሱ ተመልሷል አላለ የራሱ ጉዳይ ወማ ዐለ ረሱል ኢላ البلاغ መልእክቱን ማድረስ የደረሳቸው ሰዎች መቀበል አለመቀበል ያነሱ ነው እንጂ አንተ ጥያቄ ጠይቀህ ተመልሶ ለኛ በኮሚኒቲ ጥቂቱ ነው ያንን እንድናይ ለማለት ተፈልጎ ነው